ሰላም ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁ? ዛሬ እጅግ በጣም የሚያሳዝንና ልብ የሚነካ ዜና ተሰምቷል። ሁላችንም በእውነት ይህንን ዜና ስንሰማ ከልባችን ነው ያዘንነው። ሀገራችን ኢትዮጵያ ታታሪ ወጣት የነርስ ሰራተኛዋን ዛሬ አጥታለች ማለት ነው። በነቀምት ከተማ በነርሲንግ ህዝብ ስታገለግል የነበረችው ወጣቷ ነርስ እንግዲህ በነርስ እየሰራች ተማሪ ነበረች። የኮሌጅ ተማሪ ናት። ሁለተኛ ዲግሪዋን ለመማር ጎንበስ ቀና እያለች የግል ትምህርት ቤት ስትማር እንደ አጋጣሚ በፈተና ሰዓት 15,000 ብር ለክፍያ የሚሆን ብር እጇ ላይ አልነበረም። እጅግ በጣም ነው የምታሳዝነው። ይሄንን የክፍያ በር ሳትከፍሪ ፈተና መፈተን አትችይም ብለው ስላባረሯት ከትምህርት ቤት እንግዲህ ይቺ የምታሳዝን ወጣት ለሀገር የቆመች ህዝብ የምታክም በጣም ልጅ ነበረች። ምንም ማድረግ አይቻልም። ግን ቢያንስ ደግሞ የሰው ልጅ መታገዝ እንዳለበት ችግር እንደሚያልፍ መማር ይኖርብናል። ከትምህርቱም በላይ የሚጠቅመን ትዕግስት ስለሆነ ትዕግስት የሚባለውን ነገር መማር ግድ ይለናል ማለት ነው። ይህ ችግር የእያንዳንዳችንን ቤት ያንኳኳል። ያልፋል ደግሞ እድሜ ዘላለማችንን አይደለም የምንቸገረው። እናገኛለን እናጣለን። ማግኘት እንዳለ ማጣትም አለ። እና የ15,000 ብር የትምህርት ቤት ክፍያ አላገኘሁም ብላ እንግዲህ መክፈል ስላቃታት ይቺ ወጣት ነርስ ራሷን እንድታጠፋ ሆናለች ማለት ነው። እጅግ በጣም ነው የሚያሳዝነው። ትምህርት ቤቱም ቢሆን እንግዲህ ያው ፈትኗት ከዛ በኋላ ቀስ በቀስ ብትከፍለው አሪፍ ነበር። ያን ነገር ግን አሁን ወደኋላ ተመልሶ ማድረግ አይቻልም። ነገር ግን እውነት በጣም ነው የሚያሳዝነው። ልጅቱ ላይ መፍረድም አይቻልም። ከዚህም በፊት እንግዲህ ያሳለፈችውን ነገር ራሷ ናት የምታውቀው። አንደኛ ዲግሪዋንም ተምራ ስራ ለመግባት ያሳለፈችው ቻሌንጅ እንግዲህ በጣም ከባድ ሆኖ ደክሟት ሰልችቷት ሊሆን ይችላል። የሰው ልጅ ሆኖ የማይደክመው የማይሰለቸው የለም። ያው ትዕግስት የሚኖረው የሚሰጠውም ከፈጣሪ ነውና ችግርም የሁላችንም ቤት ማንኳኳት ይችላልና እግዚአብሔር አምላክ ትዕግስትን እንዲሰጠን ነው የምንማጸነው። ሁላችንም እንግዲህ እችን ልጅ ነፍሷን በአጸደ ገነት ከነ ሳራ ከነ አብርሃም ጎን እንዳያኖርልን የሁላችንም ጸሎት ነው። የአራተኛ አመት ተማሪ ግን ተምራ 4ኛ አመት ላይ ደርሳ በዚህን ሰዓት ለ15,000 ብር ብላ ህይወቷን ያጣች ነርስ ግን ማየት በራሱ በጣም ነው የሚያሳዝነው። አሁን ግን ህይወቷ አልፏል። ቀድመን እንኳን ብንሰማ ብዙ ደጋግ ኢትዮጵያውያኖች እንዳሉ አይደለም 15,000 ብር ከዛም በላይ ሊደረግላት ይችል ነበር። ነገር ግን እኛ ሀገር እንደተለመደው ህይወታችን ሲያልፍ ነው ወደ ውጪ ብዙ ጊዜ የሚወጣው። እያለች የተሰማ ነገር የለም። አሁን ላይ ግን ይሄ ሊያስተምረን የሚችለው ነገር ቢኖር ችግራችንንም ይዘን ወደ ህዝብ ብንወጣ ማለት ነው። ህይወታችንን ልናድን የምንችልበት አጋጣሚ ይኖራል ማለት ነው። እንግዲህ የዚችን የወጣት ልጅ የህይወቷን ማለፍ ተመልክቶ የማያዝን ኢትዮጵያዊ የለም። እጅግ በጣም ነው የምታሳዝነው። ለ15,000 ብር ሙሉ ህይወቷን ማጣት በእውነት በጣም ያሳዝናል። ያልፍ ነበር ደግሞ የማያልፍ ነገር ምንም የለም። ከኛ የሚጠበቀው ነገር ግን መታገስና መታገልና መጸለይ ነበረ። ያም ሆኖ ግን እንግዲህ እግዚአብሔር እስከፈቀደው ድረስ አገልግላለች፣ ሰርታለች። መማርም እስከቻለችው ድረስ ተምራለች ማለት ነው። አሁን ላይ ግን የወጣችበት ውጣ ውረድም ሊሆን ይችላል እዚህ ደረጃ ላይ እንድትደርስ እንደዚህ አይነት ውሳኔ እንድትወስን ያደረጋት ቀላል ነገር አይሆንም። ሲገመትም የሆነው ሆኗል። እንግዲህ እህታችንን ነፍስሽን በአጸደ ገነት ያኑርልን ማለት እንወዳለን ሁላችንም። እግዚአብሔር አምላክ ከደጋጎቹ ከነ አብርሃም ከነ ይስሐቅ ጎን ነፍሷን በአጸደ ገነት እንዲያኖርልን እንመኛለን።